አብርሽ ከሄርሜላ ጋር መኖር አልችልም የራሴን ቤት አስተካክዬ ወደ ራሴ ቤት ነው የሚሄደው እስከዛ ድረስ ደግሞ ሮም እየከፈልኩ ነው የምኖረው ምክንያቱም በሄርሜላ ቤት መኖር አልፈልግም በሴት ቤት መኖር አልፈልግም እሷ ወደኔ እንድትመጣ እንጂ እኔ ወደሷ መሄድ አልፈልግም ነው እንጂ ያለው እናንተ ባላችሁት መንገድ በጣም ብዙ ነገር እየሰማው ነው እናንተ ባላችሁት መንገድ በፍጹም አይደለም ወይኔ አንዳንድ ሰዎች አብርሽ ሄርሜላን አይፈልጋትም ቤትን ትንብላ እሷ ቃሟልታ ስለማይፈልጋት ነው የሩታ ፍቅር ስላልወጣለት ነው ሩታን በጣም ነው የሚያፈቅራት ለዛ ነው እንደዚህ የሚለው ወንድ ልጅ እኮ ነው ካፈቀራት ማን አስገደደው እሱ ያሰበው ማለት ነው በራሱ ቤት ሄርሜላ መታ እንድትኖር ነው በሌላ ነገር አይደለም ቤተሰቡነት እንደዚህ እሳት ሆኜ የመጣውላችሁ አንዳንድ ሰዎች ሲያወሩ ሰምቼ እኮ ነው አብርሽ የሩታ ፍቅር አላለቀለትም ሄርሜላ ማታ እንደዛ አይነት ቤት አስተካክላ እንትን ስትለው አብረኸኝ ኖር ስትለው አይ ብሎ አላት ያለውን መስማት እንችላለን እኮ እዚች ጋር የተካደ ነገር አይደለም ቆይ ኤርፎኔን አውጥቼ በቮይስ ላስደምጣችሁ ያለውን ማለት ነው ቆይ አደውሉልኝ አንዴ ላስደምጣችሁ እንዴ ምንድነው ምትቀበጣጥሩት ማታ እኮ እኔ ያልመጣሁት ቆይ እሱንም እነግራችኋለሁ ቆይ አብርሽ ያለውን እንስማ አሁን በየጊዜው በየቀኑ አንተ ሩም እየከፈልክ እንዴ እኮ የሩታን ነው ከሩማን ነከኩሽ የት ሄድክ ሌላ ቤት ተከራይቻለሁ እኮ ማርያም በል እውነት እና አላወራንማ ነገርኩሽ ሌላ ቤት በቅርቡ ይሆናል እኮ አይደል እኮ በቅርቡ ነው ኦኬ አንተ ግን ቤቴን አታሳየኝማ እኔ ቤትማ ገና ዕቃ ስላልተሟላበት አሁን ማለት እኔ እናቴ ባቅኔ ምኖር እኮ አሁን ክራይ ቤት ይብቃ ብዬ እኔ ከክራይ ቤት ወጥቻለሁ አይደል እኮ እኔም ደግሞ እግዚአብሔር የፈቀደ ጊዜ ክራይ ቤት ይብቃ ብዬ እንደዚህ አይነት ቤት እገዛለሁ ምናምን አለኝ እኮ ሪል ስቴቶች ምናምን አለኝ ግን ገንዘብ ክፍያ ጨርሼ እንትን አላልኩም እና አላለቀለትም መኖሪያውን ቤት እኔም ወደ ራሴ መግባት አይቀርም ምነው አይ አንተ ብዙም ቤት ላይ እኮ እንትን አትልም ደስተኛ የሆነ ነገር አስጎበኝሻለሁ ሙሉ ቀለም ማለና እንዳንቺ እንደዚህ የተሞላ ነገር ታደርግ ኢቨን ማለት ነው ፍቅራቸው ለነገራቸው የገዛሁልህ ቤት በቃ ዞሬው ማታየው እንዴ መቼ አለቀ እሱም እኮ አላለቀም አይደል እኮ እሱን ጨርሰህ ወይ እሱ ላይ ቆይ እንደውም ማለት ነው ቪዲዮ ላስገባላችሁ ይችላሉ እጇን ይዞ ምናምን በፍቅር ነው የሱ ቤት እንዳላለቀና ደግሞ ሩም ላይ እንዳልሆነ ቤት ተከራይቶ እየኖረ እንደሆነ ነው የነገራት እዚች ጋር አሁን የተባባሉትን ክፍተት ተጠቅማችሁ ቤትም እንደተከራየ አታቅም እና ደግሞ ከሩም ወጥቶ ቃውን እንትን ብሎ ወደ ሌላ ቤት እንደገባ አታቅም እና ደግሞ እሷ ግን ቤት ስትገዛ እያንዳንዱን ነገር ለሱ ሰርፕራይዝ እያደረገችው ነው አብረው እንዲኖሩ ስለምትፈልግ መንገድ እየከፈተች እሱ እየዘጋ ነው ያ ማለት ስለማያፈቅራት ነው ምናምን ብላችሁ ላላችሁኝ ማለት ነው ስክሪንሻት ይሄው እንዴት እንደሚያያት በስስት እንዴት እንደሚያያት ቪዲዮ ላይ ስክሪንሻት አስገባላችኋለሁ ምንም አቃቂር አታውጡ በቃ ተቃጥላችኋል እየደወላችሁ ይሄን የምትሉኝ ሰዎች አሁንም ጆሮአችሁ ላይ ነው የዘጋሁት እሰይ እንኳን እሱ የፈለገው በገዛው ቤት እንዲያኖራት ነው ምንድነው እናንተ አስቃበጣችሁ እንዴ አብርሽ ከሄርሜላ መኖር አይፈልግም አውቆ ነው ሩታን ለማናደድ ነው የተጠጋት አውቆ ነው ይልቅ በህይወቷ እንዳይጫወት መከሯት ስለማይወዳት ነው ይሄው ቤት ገዝታ ሰርፕራይዝ ስታደርገው ደስተኛ ያልሆነው በዚህ ወጥ በዚህ ገብቶ አንዷ እውነቴን ነው የምላችሁ የምታቀበቅብብኝ ማለት ነው እንዴ ምን አንቺ ከታባሽ አውቀሹ ነው እሱ እንደዚህ የምትይው ከታባሽ አውቀሹ ነው ካላፈቀራት ማን አስገደደው እና ቤተሰቡ በጣም ይቅርታ ሰላም ሳላላችሁ ሁላችሁንም ሰላም ብያለሁ እንደምን ቆያችሁ የምር በነገር እኔ የፈለኩት ዛሬ ቪዲዮ በማታው ቪዲዮ የማታ ደግሞ ማታ በእነዚህ ፍቅር የሆኑ ሰዎች ለምንድነው ያልመጣሽው እንዴ ዝማርሽ ላላችሁኝ እነሱ ራሱ እኮ ናቸው ጥፋተኛ አምሽተው ቪዲዮ ለቀቁ ማታ ደግሞ አይታችኋል ብዙ ቤት ነው ቪዲዮ የተለቀቀው ጠበቅኳቸው እንደኔ ሄርሜላ ቤትና አብርሽ ቤት ተመላለስኩኝ ሊለቁ አልቻሉም ቪዲዮ የለቀቁት በዱባይ 11 ሰዓት ከሩብ ነው እኔ እዛኔ ደግሞ ሌላ ቪዲዮ ስለሰራው በቃ ጠዋት ደግሞ ታውቃላችሁ ዱባይ በጉልበት ነው የሚኖረው ስራ ገባሁኝ ማለት ነው እና በሌላ ነገር አይደለም እና
ዛሬ ደግሞ መምጣት የፈለኩት በዚህ ባሁን ባስደመጥኳችሁ ቪዲዮ ይሄ ባይዘይ የማታ ቪዲዮ ነው። እሺ አሁን ያስደመጥኳችሁ ቮይስ የማታ ቪዲዮ ነው። ከዛ ወስጄ ነው። በዚህ ምክንያት ነው ሰው እኔ ጋር እየደወለ እንዲሁም የሆነ ቤትም ዩቲዩብ ላይ ሰምቻለሁ አብርሽ አይፈልጋትም አውቆ ነው እየተጫወተባት ነው ምናምን እያሉ ነበረ። ለዛ በጣም በቃ ሆት ሆኜ መጣሁኝ ተናድጄ ማለት ነው። በጣም ያስጠላል። በቃ ሰው ፍቅር ሲጫወት ፍቅሩን ላለመቀበል የተለያየ ጉድጓድ ለምንድን ነው የምንቆፍረው? ካልተመቻችሁ እኮ በቃ ዝም ማለት ትችላላችሁ። አቃቄር ለምን ታወጣላችሁ እንዴ? አረ ወገንታት እንተሳሰብ እንጂ። እና እኔ መምጣት የፈለኩት በውዶቼ በማሮቼ በአብርሽና በሄርሙዬ ነበር። እነሱ አንደኛ ማታ አረፈዳችሁ፣ ከዚህ በኋላ እንዳታረፍዱብን፣ በጊዜ ቪዲዮ ልቀቁልን። እኛ የመዳም ቅመሞች በጊዜ ነው የምንተኛው፣ በጊዜ ነው የምንነሳው። ኢድ ነው፣ መዳሞች ስራ አይሄዱም። ስለዚህ እኛ ሁላችንም በጊዜ ነው የምንተኛው የምንነሳውና በጊዜ ቪዲዮ ለመልቀቅ ሞክሩ። ቢያልፍ ከ4 ሰዓት እንዳያልፍ ማለት ነው። እና ደግሞ አሳውቁን የሆነ ነገር። አሁን ለምሳሌ ሄርሜላ የማታው ቪዲዮ ያበደ ቪዲዮ ነበረ እና የሆነ በቃ አሪፍ ፎቶ እንትን ብለሽ ማታ ይሄን ሰዓት ይጠብቁን ብትይ በጣም በቃ እኛም ተረጋግተን ጠብቅሽ ነበር። ትላንትና በጣም በቃ እናንተ ቤት ስመላለስ እግሬ ቀጠነ፣ እግሬ ሊሰበር። ማሮቼ ፍቅሮቼ እንዳታረፍዱ። ልክ እንደ ግሬስ እንደ አብርሽ በጊዜ ቪዲዮ ልቀቂ ሄርሜላ፣ እሺ በጊዜ ልቀቂና የደመቁ ፋሚሊዎች ደግሞ አትንጫጩ፣ ተረጋጉ። በቃ ትንሽ ተረጋጉ። አሁን ለአረፋ ምናምን ስጋ ምናምን ይታረዳል። እሱም ብሉና ራሳችሁን አረጋጎሽ። ምንም ማድረግ አይቻልም። እነዚህ ልጆች እያማረባቸው ነው። ሄርሜላም ሆዷ እየገፋ ነው። ገና ምን አይታችሁ ቼካፕ አለ። ሁሉ ብዙ ነገር እኮ ነው ያለው። እውነቴን ለመናገር እንደዚህ ደገፍ በሉ፣ ወገባችሁ ያማችኋል። እሺ ደገፍ ብላችሁ ራሳችሁን በቃ ተቋቁማችሁ እለፉት ይህን ክፉ ሰዓት። በጣም የሚያስጠላ ሰዓት እኮ ነው። እንደ ሀሳብ ደግሞ ዳኒንና ሩታንም እናጣብሳለን። እኛ ለማጣበስ ምንም ችግር የለብንም። ስንፈልግ እናጣብሳቸዋለን፣ ስንፈልግ እንለያያቸዋለን። ደስታም ደግሞ በመሀል ያሳዝናል። እንግዲህ ደስታም እንትን ይላል ማለት ከደስታ ስንፈልግ ከደስታ እናድርጋታለን፣ ስንፈልግ ከዳኒ እንድች ብላችሁ እንዳታስቡ። አብርሽና ሄርሞ ግን የሌላ አምሮባችኋል። የእውነት ማታ ለምንድን ነው ያረፈዳችሁት? እውነት እኔ አኩርፍ ያለው ማታ ለምንድን ነው ያረፈዳችሁት? ለምንድን ነው በጊዜ ያልመጣችሁት? እና ሲቀጥል ደግሞ አብርሽ ለምንድን ነው ቶሎ አብራችሁ እንድትኖሩ ማታደርገው? አሁን ይኸው ሚሉን ነገር ስማ እንዴ! ለምንድን ነው በቃ እቺን የመሰለህ ልጅ ለምን ብቻዋን ትተሃት ትሄዳለህ? በቃ አብራችሁ እንድትኖሩ ነገሮችን ለማስተካከል ሞክር። ሌላ ነገር ነው የሚመስለው። ለዛም ነው ነገርን እያጦዙ እየመጡ እንደዛ የሚሉን ማለት ነው። እኛ እናንተም ብቻ ሰላም ሆኑ፣ ምንም ነገር አትሁኑ። ሄርሚ ብቻ ምንም ነገር አትሁን እንጂ ሌላው ነገር ኖርማል ነው። እና ሄርሙዬ በጣም ነው ያማረብሽ። ትላንትና ወንድምሽ ጋም አምሮብሽ ነበረ። አንቺ በቃ ሁሉም ቦታ ነው የሚያምሩብሽ። ለነገሩ አንቺ የሚቀያየር ውበት አዲያሽ የሚቀያየር ውበት ማለት እኮ በሜካፕ ተደባብሶ መሄድ ማለት የሚቀያየር ውበት ነው። ፊት ሲታጠቡ የሚሄድ ማለት የሚቀያየር ውበት ነው። ለማንኛውም ቤተሰብ እንዳታስቡ። ሆት ሆኜ የመጣሁት እየደወሉ የሚጨቀጭቁኝ ነገር እኮ ነው። በቃ እኔ ምንም ማድረግ አልችልም። አብርሽና ሄርሞ ወድጃቸዋለሁ። ተቃጠሉ እንግዲህ በቃ እንዴ እየደወላችሁ አንድ ላይ አይሆንም። በዚህ ወጥቶ በዚህ ገብቶ ብላችሁ ነገርን እንትናት። እኛ አሁን ፍቅሩን ነው እያየን ያለ ነው። እስኪ አንድ ነገር ሲያደርግ የዛኔ እናወራለን። በቃ ተረጋጉ ወገኖቼ። እንዴ በቃ ደመቁን እንድረላችኋለን ነው